Amigos ብድር ማለት እንደ እርሾ ነው። እሺ ስሜ አዲስ ተድላ ይባላል። ወደ አሚጎስ የመጣሁት ግንቦት 2005 ዓ.ም ነው። የተቀላቀልኩትም በምሰራበት መስሪያ ቤት የነበረች የቀድሞ አንድ አባል የእሷን ጥሪ በመከተል በዛው ጊዜ ተቀላቅዬ እስካሁን እንግዲህ በአባልነት ቆይቻለሁ። በወቅቱ ስለ ሳኮም ብዙ መረጃው አልነበረኝም። ግን እንዳልኩት አብራኝ ተሰራ የነበረችው የቀድሞ አባል የእሷን ጥሪ በመከተል እና በወቅቱም በአቶ ፍጹምን ገለጻ እና ወደፊት ስለሚኖረው ሰፋ ያለ ራዕይ እሱን እምነት በማድረግ ነው እንጂ ከዛ በፊት የሳኮም ልምድ የለኝም። ከነሱም ጋር ብዙ ትውውቅም አልነበረኝም ከነበሩት አባላት ጋር ኤክሴፕት ከዛች አብራኝ ከምትሰራው ሴት በቀር። ስለዚህ እሷን በመከተል ነው አባል ልሆን የቻልኩት። ሲጀመር የነበረው በአንድ በትንሽ ክፍል ነበረ ሲጀመር የነበረው። ከዛ እኔም የመጀመሪያውን ብድር ስወስድ ከዛ ወደ አንድ ክፍል ወደ ዮሐንስ አካባቢ ተከራይተው ወደዛ ተጀመረ። ከዛ እያለ ወደ 2 ወደ 3 ብራንች ነበረ። አሁን ላይ እንደሚታየው ይህንን የሚያህል ትልቅ ፎቅ ሰፋ ያለ ቢሮዎችን ይዞ እየሰራ ይገኛል። ስለዚህ በጣም ለውጥ አለው። የተሻለ ደረጃ ላይ ደርሷል። ስንቆጥብ በ500 ብር ቁጠባ ነበር የተጀመረው። ከዛ እርግጠኛ አይደለሁም አክሲዮንም ነበረኝ፣ ምን ያህል ብር እንደሆነ አላስታውሰውም። እሱን ጀመሩ። ከዛ ከ6 ዓመት በኋላ የካቲት 2011 አካባቢ ወደ 50 ሺህ ብር የሚሆን ብድር ወስጃለሁ ለመጀመሪያ ጊዜ። ከዛ በኋላ ሁለተኛውን ብድር ረስቼዋለሁ፣ ወደ 35 ሺህ ብር ይመስለኛል። ከዛ ሶስተኛ ብድር በቅርብ 2014 ላይ ወሰድኩት 800 ሺህ ብር አካባቢ ወስጃለሁ። አሁንም በአራተኛ ብድር ጠይቄ ፕሮሰስ እያደረኩ ነው የሚገኘው። እንዳልኩት ስለ ሳኮ ከዛ በፊት እውቀትም አልነበረኝም። ሳኮንም ማወቅ የጀመርኩት እዚህ አሚጎስ ከተቀላቀልኩ በኋላ ነው። የሳኮን ምንነት፣ ምን ፋይዳ እንዳለው፣ ምን ጥቅም እንዳለው የሚያወቁት እዚህ አሚጎስ ከተቀላቀልኩ በኋላ ነው። እስካሁንም ብቸኛ የአሚጎስ ብቻ ነው አባልነት፣ ሌሎች ሳኮች ላይም አባልነት የለኝም። እውቀቱን የሚያገኘው እዚህ ነው። የቁጠባዬ ከዛ በኋላ የተሻሻለ ነው። ስራዬም ላይ ለውጥ አምጥቷል። የወሰድኳቸው ብድሮች በተለይ በቅርብ የወሰድኩት ብድር ስራዬ ላይ የተሻለ ለውጥ አምጥቶልኛል። አሁንም እሱን በመከተል ነው አራተኛ ብድር ፕሮሰስ እያደረኩ ያለሁት። ስለዚህ የተሻለ ለውጥ አለው። የቁጠባ ግንዛቤንም የተሻለ እንዲሆን አድርጎታል። ብድር ማለት እንደ እርሾ ነው። ሰው እንግዲህ ሁሉም ሰው የሚፈልገውን ያህል አማውንት ላይኖረው ይችላል በእጁ። ስለዚህ የተሻለ አማራጭ የሚሆነው ወይም አቋራጭ የሚሆነው ብድር ወስዶ የሚተማመንበት ስራ ካለው ያንን ስራ ለማስፋት፣ ስራውን ለማስቀጠል የተሻለ አማራጭ የሚሆነው ብድር ነው። ያንን ብድር ሲወስድ ግን የሚሰራውን ስራ እርግጠኛ መሆን መቻል አለበት። በወቅቱ መክፈል ያስፈልገዋል። ብድሮቹን ሳያቋርጥ በተቀመጠለት የጊዜ ገደብ ውስጥ መክፈል ይጠበቅበታል። እሱን እያደረገ የሚበደር ከሆነ ብድርን የመሰለ አማራጭ የለም። ከዛም ውጭ ሌላ የተሻለ ነገርም ስለሌለ ከብድር ውጭ ወይ እርዳታ ነው የሚሆነው። እሱ ማግኘትም መጠየቅም የማይሆን ከባድ ነገር ነው። ስለዚህ የተሻለ አማራጭ የሚሆነው ብድር ወስዶ የሚተማመንበትን የተረጋገጠ ስራ ቢሰራ የተሻለ ይሆናል። ሶስቱንም ብድሮች አሁንም ፕሮሰስ እያደረኩ ያለሁትን ብድር ለምሰራው ለንግድ ስራ ማስፋፊያና መጨመሪያ ነው። አርጀንትም ስራ ሲኖረኝ ብድር መጥቼ የምጠይቀው ከዚሁ ነው። ስለዚህ ለስራ ማስፋፊያ የሚሆን ብድር ነው እየወሰድኩ ያለሁት። ስራዬም ላይ ጥሩ ለውጥ እያመጣልኝ። አሚጎስ ባይኖር ምናልባት የስራ መጓተት ሊያጋጥመኝ ይችላል። ከጊዜም አንጻር ስለሆነ አንዳንድ ስራዎችን በተለይ በጨረታ ስራ ስለምሰራ፣ ጨረታ ደግሞ ጊዜ ይፈልጋል። ፈጠን ያለ ጊዜ የተቀመጠውም የአጭር ጊዜ ስለሆነ በሱ ጊዜ ውስጥ ለመውሰድ የአሚጎስ እርዳታ ከፍተኛ አስተዋጽኦ አለው። ወዲያው ፈጠን ላለ ጊዜ ለመውሰድ የተሻለ አማራጭ የሚሆነው የአሚጎስ ነው። ሰርቪሱ ከጊዜ ወደ ጊዜ የተሻሻለ የመጣ ሰርቪስ ነው። በተለይ አሁን ላይ ባለው የ1 ወርም የ2 ወርም አጭር ጊዜ ብድሮች ስላሉ ኢቨን ፕሪሚየም ለሆኑ አባላት በሳምንት ውስጥ ፕሮሰስ ተደርጎ የሚያልቅ አለ። በአንድ ቀን ፕሮሰስ ተደርጎ የሚሰጥ ብድር አለ። ስለዚህ አሁን ላይ ከነበረው ፍጥነት እየተሻሻለ በጊዜ ለሚፈለገው ዓላማ የሚደርስ ብድር ሆኗል። ስለዚህ የተንጓተተ ጊዜ አይፈልግም።
አባል በተሆነ በአጭር ጊዜ ውስጥ ብድር መውሰድ ይቻላል። የቅርብ ጊዜ አጋጣሚ ያለው አንድ ጨረታ አሸንፌ ለዛ ስራ የሚሆን በቂ ገንዘብ አልነበረኝም። ያ ደግሞ በአጭር ጊዜ ውስጥ ማለቅ የነበረበት ስለነበር አሚጎስ መጥቼ የሚፈለገውን ያህል ብድር በፈጠነ ሰዓት አግኝቼ እሱን ሰክሰስፉሊ ሰርቼ ውጤታማ ሆኛለሁ። ከዚህ ብድሩን ባላገኝ ኖሮ የብር ምንጭም ስለሌለ ሌላ ያ ስራ ያመልጠኝ ነበር። የአጭር ጊዜ ስራ ስለሆነ ያ ስራ ያመልጠኝ ነበር። ስለዚህ ያ ስራ ሳያመልጥ በጊዜ ብድሩን ወስጄ መጠቀምና ስራዬን ሰክሰስፉል ማድረግ ችያለሁ። ቁጠባ ሲተርፈን ሳይሆን እንደውም የሚተርፈንን ነው ዌስት መጠቀም ያለብን እንጂ ቅድሚያ መስጠት ያለብን ለቁጠባው ነው። ከምንሰራ ላይ ዛሬ መቆጠባችን ለነገ ለተሻለ ህይወት ለተሻለ ኑሮ የሚረዳን ዛሬ የተሻለ የቆጠብነው ነገር ነው። ስለዚህ ዛሬ ቆጥበን የቀረውን እንደውም ብናጠፋ ነው የምንለው ወር ብንጠቀምበት ነው የምንለው። ስለዚህ ቅድሚያ መስጠት ያለብን ለቁጠባ ነው፣ ለነገ የተሻለ ህይወት ማለት ነው። ያለውን አብቃቅቶ መቼስ ሳይበላ አይኖርም። ሌሎች መሰረታዊ ነገሮችን ሳይፈጽም አይውልም። ግን ከሚተርፈው ላይ ብቻ ሳይሆን መቆጠብ እንደምንም አብቃቅቶ ሌሎቹን ነገሮችን መስመር አስይዞ ግን ቅድሚያ ለቁጠባ ቢሰጥ ለነገ የተሻለ ህይወት ይጠቅማል ብዬ አስባለሁ። በቅድሚያ እንደዚህ አይነት ሳኮችን ቢቀላቀሉ የቁጠባ ባህላቸውም ይዳብራል። ብድር በሚፈልጉበት ሰዓት ብቻ ሳይሆን ወደ ሳኮች መምጣት እንደ መሰረታዊ ነገር ሆኖ መጀመሪያ አባልነቱን ማስቀደም፣ ከዛ በኋላ በሚፈልጉት ሰዓት እንዲደርስላቸው ተዘጋጅቶ መጠበቅን እመክራለሁ። አሚጎስ ጋር ከተቀላቀልኩ በኋላ አዳዲስ ሰዎችን የተለያየ ስራ ዘርፍ ላይ ያሉ ሰዎችን ለማወቅ ችያለሁ። ከዚህም ውጪ በተለያየ አጋጣሚዎች ማገኛቸውም ሰዎች አሉ፣ የተለያየ ስራ ዘርፍ ላይ ያሉ። ብድር ፕሮሰስ በማድረግበትም ሰዓት ጥሩ አቀባበል ነው ያለው። ስለዚህ አሚጎስ ላይ ያለኝ ትዝታ የተሻለና ጥሩ ትዝታ ነው። ማስተላለፍ የምፈልገው መልእክት ሰዎችም እንደኔ ከዚህ ከአሚጎስ ተጠቃሚ እንዲሆኑ፣ የስራ መስካቸውን ማስፋፋት እንዲችሉ፣ በቁጠባም ሆነ በብድር የተሻለ ደረጃ ላይ እንዲደርሱ እና የአሚጎስ አባል እንዲሆኑ እመክራለሁ። ወደ አሚጎስ ያመጡኝን ወይዘሮ ህሊና ግደይን እና አቶ ፍጹም አብርሃም በጣም አመሰግናለሁ። እንዲሁም ረጅም ጊዜ በአባልነት አብሮን የቆየውን አቶ ሞዝ ግደይንም እንዲሁም አመስገን እፈልጋለሁ። ሌሎች የረሳቸውም ካለ እንግዲህ በዚሁ ሁላችሁንም አመሰግናለሁ እላለሁ። አሚጎስ